እኚህ ነገሮች ጋር ቢባል ኖሮ ቲክቶክ አካውንት ዝም ብዬ አልከፍትም። ሰላም ጋይስ፣ በዛሬ ቪዲዮ 8 የተለያዩ ነጥቦችን የምናነሳ ይሆናል። እኚህ ነጥቦች ምንድነው ማድረግ ያለብን ቲክቶክ አካውንት ከከፈተን በኋላ ማድረግ ያለብን ነገሮች ምንድናቸው፣ ማድረግ የሌሉብን ነገሮች ምንድናቸው በሚለው ዙሪያ ላይ የሚሆነናል። ስለዚህ እስከ ቪዲዮ መጨረሻ አብራችሁ ሁኑ። በዛሬ ቪዲዮ ከላይ እንዳልኳችሁ የምናያቸው 8 ነጥቦች አሉ። አጠቃላይ እንዴት ነው አካውንታችንን ዋርማፕ ማድረግ የምንችለው፣ አዲስ አካውንት ከከፈትን በኋላ ምንድነው ማድረግ ያሉብን ነገሮች የሚትን የምናየው። በመጀመሪያ የምናየው አዲስ ቲክቶክ አካውንት ከከፈትን በኋላ ማድረግ ያለብን ነገር ቢኖር ያን አካውንት የከፈትንበትን ኢሜይል አድሬስ ቬሪፋይ ማድረግ አለብን ማለት ነው። ቬሪፋይ ማድረጋችን ደግሞ ለምን ያስፈልጋል ካላችሁ ከሴኪሪቲ አንፃር በጣም አስፈላጊ ነገር ነው ማለት ነው። አካውንታችሁን ቬሪፋይ ማድረግ which means ሌጂት ነው ማለት ነው። ስለዚህ አካውንትን ቬሪፋይ ማድረግ በጣም አስፈላጊ ነው ማለት ነው። በሁለተኛ ደረጃ ላይ ደግሞ የምናየው ምንድነው ማድረግ ያለብን፣ አካውንት ከፈትን ቬሪፋይ አደረግን፣ ከዛ በኋላ ጀስት ስለከፈትን ብቻ ደግሞ ፖስት ማድረግ የለብንም። አፕሎድ ለማድረግ ቢያንስ የ48 ሰዓት ጋፕ ልንሰጠው ይገባል። ሚንስ አካውንታችን ሞቅ ማለት መቻል አለበት ማለት ነው። ስለዚህ አካውንታችንን ሞቅ ለማለት ጀስት መጠቀም መቻል አለብን ማለት ነው። ፖስትም ለማድረግ ካስፈለገ ከ48 ሰዓት በኋላ ፖስት ብናደርግ የተሻለ ነው ማለት ነው። ሶስተኛ ላይ ደግሞ ያስቀምጥኩላችሁ አካውንት ከፍተናል። አካውንት ከከፈትን በኋላ ደግሞ ኢንጌጅ ማድረግ መቻል አለብን ማለት ነው። አካውንቱ አክቲቭ እንዲሆን ላይክ ማድረግ መቻል አለብን፣ ኮሜንት መስጠት መቻል አለብን፣ ሼር ማድረግ፣ ሪፖስት ማድረግ፣ ዋነኛው ደግሞ ፎሎ ማድረግ መቻል አለብን ማለት ነው። ስለዚህ አካውንታችን ኢንጌጅ ባደረገ ቁጥር አክቲቭ መሆን ቻንሱን ሰፊ ነው። ፕላስ ደግሞ አልጎሪዝሙ አንደርስታንድ የማድረግ እድሉ ሰፊ ይሆናል ማለት ነው። አራተኛ ላይ ደግሞ ያው በተዘዋዋሪ ተመሳሳይ ነገር ቢሆንም አካውንቱን እንደከፈታችሁ ስክሮል ማድረግ አለባችሁ ማለት ነው። ዝም ብላችሁ ተጠቀሙት አካውንታችሁ። ዛሬ ከፈታችሁ እዛውም ቶሎ ለ1 ሰዓት ለ2 ሰዓት ያህል አካውንቱን ዝም ብላችሁ ተጠቀሙበት። ስክሮል እያደረጋችሁ እያያችሁ ከላይ ቅድም እንዳልኳችሁ ኢንጌጅ እያደረጋችሁ ኮሜንት እያደረጋችሁ ላይክ እያደረጋችሁ አካውንቱን ተጠቀሙት። ቢያንስ ለ1 ሰዓት ለ2 ሰዓት ያህል መጠቀም መቻል አለባችሁ ማለት ነው። ይህም አክቲቭ እንደሆናችሁ አሁንም ፕላትፎርሙ አንደርስታንድ ያደርጋችሁ ያደርጋልና ሮቦት አለመሆናችሁን በዛውም ቼክ የሚያደርጉበት ነገር ስለሆነ ጀስት አካውንታችሁን ተጠቀሙበት። ዋርማፕ እንዲሆን ደግሞ ስክሮል አድርጉ። ስለከፍታችሁ ብቻ ዝም ማለት የለባችሁ ማለት ነው። ከፍታችሁ ወጣችሁ በኋላ ተጠቀማሉ ያ ሊጎዳው ስለሚችል ጀስት አካውንት እንደከፈታችሁ ስክሮል በማድረግ መጠቀም መጀመር አለባችሁ ማለት ነው። ቅድም ወደ መጀመሪያ ከያንስተን ነበር አካውንት ከከፈትን በኋላ ደግሞ መቼ ነው ፖስት ማድረግ ያለብን የሚል ነገር ነበርና ፖስት ለማድረግ ቅድም እንዳልኳችሁ ቢያንስ አካውንቱን ለ2 ቀን ከተጠቀማችሁ በኋላ ወይም ከ48 ሰዓት በኋላ ፖስት ማድረግ መጀመር አለባችሁ ማለት። ቲክቶክ ላይ መሆን አብዛኛው ጊዜ ኳሊቲ ያው ብዙም እንትን ባይልም ግን ኳንቲቲ ሞር ይመከራልና ብዛት ያለው ቪዲዮ ፖስት ለማድረግ ሞክሩ። ግን ኳሊቲ ላይ ተጨነቁ ማለት አይደለም። በተቻላችሁ መጠን ኳሊቲ የሆነ ኮንተንት ይዛችሁ አውተንቲክ ሆናችሁ ለመምጣት ሞክሩ። ፕላስ ግን ብዛት ያለው ነገር ይዛችሁ ብትመጡ በጣም አሪፍ ነው። በቀን ያው ምን ያህል ቪዲዮ ይመከራል ፖስት ብናደርግ ለሚለው ከ3 ማነስ የለበትም። ኦር ካቃታችሁ ደግሞ በቀን 1 ቪዲዮ ፖስት ለማድረግ መሞከር መቻል አለባችሁ ማለት። ግን 3 ከቻላችሁ 3 ቪዲዮ ፖስት ለማድረግ ሞክሩ። ከዛ በላይ አቅሙ ካላችሁ ጊሩ ካላችሁ አይዲያ ካላችሁ መብታችሁ ነው ፖስት ማድረግ እና ፖስት ማድረግ መጀመር አለባችሁ ማለት ነው። የመጀመሪያውን አካውንት ክሬት ካደረጋችሁ በኋላ ሲሆን ጀስት 48 ሰዓት ከጠበቃችሁ በኋላ ፖስት ብታደርጉ መሆን የተሻለ ነው ማለት ነው። እዚህ ፖስት አደራረጉ ላይ አንድ ማወቅ ያለባችሁ ነገር ምንድነው፣ እሱም ፖስት ስታደርጉ አንድ ቪዲዮ ፖስት ካደረጋችሁ በኋላ ቢያንስ 30-40 ደቂቃ ጠብቃችሁ ወይም ጋፕ ሰጣችሁ ሌላ ቪዲዮ ፖስት አድርጉ እንጂ እዛው ቶሎ ብላችሁ ከስር ፖስት እንዳታደርጉ። የሆነች ብሬክ የሰጣችሁ ፖስት ማድረግ መቻል አለባችሁ ማለት ነው። ሌላኛው ቲክቶክ ስትጀምሩ አዲስ አካውንት ከፍታችሁ በኋላ ዋርማፕ ስታደርጉ ማወቅ ያለባችሁ ነገር ቢኖር ሻዶ ባን ውስጥ አለመሆናችሁ ቼክ ማድረግ ነው። ይህንም ሻዶ ባን አለመሆናችሁ ደግሞ ለማረጋገጥ ምን አለ መሰላችሁ፣ እስቲ ለመጨረሻ ጊዜ ፖስት ያደረጋችኋቸው 6-7 ቪዲዮዎች ተመልከቷቸውና እነዛ 6-7 ቪዲዮዎች በተመሳሳይነት የቪው ሬንጅ መሀል ካሉ እናንተ ሻዶ ባን ውስጥ ገብታችኋል ማለት። ስለዚህ ይህን ሻዶ ባን ለማስተካከል ደግሞ ደግማችሁ ሌላ ቪዲዮ ፖስት ማድረግ የለባችሁም። ፖስት ማድረግ ያለባችሁ ቢያንስ የ24 ሰዓት ጋር ብትሰጡና
ከዛ በኋላ ፖስት አደርጋላችሁ ወይ እነዛ ሻዶ ባን ውስጥ የገቡትን ቪዲዮዎች ኤዲታቸው ሎ የሆነባቸውን ቪዲዮዎችን ወይ ፕራይቬት ታደርጋላችሁ። ካልሆነ ደግሞ ሪአፕሎድ ማድረግ መቻል አለባችሁ። ሪአፕሎድ ስታደርጉት ደግሞ ኤዲት አድርጋችሁ መሆን አለበት። ቪዲዮ ኤዲት መደረግ አለ። ኤዲት ታይትል፣ ዲስክሪፕሽን እና ሃሽታጎች በስርዓት ኤዲት ካደረጋችሁ በኋላ ከእንደገና አፕሎድ ታደርጋላችሁ ማለት ነው። ዛኔ ከሻዶ ባን የመውጣት እድላችሁ ሰፊ ነው። ቡስት የመሆን ቻንሱን ሰፊ ነው ማለት ነው። በሰባተኛ ደረጃ ላይ ደግሞ አስፈላጊ ነው ብዬ ያስቀምጥኩላችሁ የቲክቶክ ሴቲንጋችሁን በሚገባ ማወቅና መሙላት ማስተካከል መቻል አለባችሁ ማለት ነው። ይህም በጣም አስፈላጊ ነገር ነው። ቬሪፋይ ከማድረጉ አንስቶ አንዳንድ ነገሮችን ከማስተካከል አንስቶ የቲክቶክ ሴቲንጋችሁን በስርዓት መሙላት መቻል አለባችሁ። Let's go ahead and open TikTok. Go to your profile. Then click this 3 lines icon. Tap on Settings and Privacy. Go to Privacy. In here click Sync Contacts and Third-Party App Friends. Now turn off this toggle besides Sync Contacts, Facebook Friends and other third-party apps. That's how to turn off sync contacts on TikTok. For more how-to tutorials, please subscribe or click our other videos to keep on watching. በመጨረሻም ስምንተኛ ላይ ያስቀምጥኩላችሁ ደግሞ እንዲሁ ራንደምሊ ቲክቶክ ምን እያለ ይመጣላችኋል። ኮንታክታችሁን አድ አድርጉ ኦር ኮኔክት አድርጉ ከፌስቡክ ፍሬንዶቻችሁ ጋር ኦር ከኮንታክታችሁ ጋር ኮኔክት አድርጉ ምናምን ይላችኋል። ይህን ሰጀሽን ደግሞ እናንተ መከላከል መቻል አለባችሁ። ኖ ማለት ያለባችሁ። ስለዚህ እንደዚህ አንድ ነገር ሲመጣ ኦኬ ብላችሁ የስ ብላችሁ ማለት ሲያው ኖ ብላችሁ ኮኔክት እንዳያደርግ መከልከል ማድረግ አለባችሁ ማለት ነው። ይሄን የምትታወቁት ሰው ነው ፌስቡክ ላይ የምታውቁትም የማታውቁት ሰው ሊሆን ስለሚችል የእናንተ ቪዲዮ እነሱ ጋር በሄደ ቁጥር ስክሮል ትደረጋላችሁ፣ የመታየት ቻንሱ ዝቅተኛ ነው። ስለዚህ እንደኔ ኮኔክት አድርጉ ከፍሬንዶቻችሁ ጋር ከኤፍቢ ፍሬንዶቻችሁ ጋር ኮኔክት አድርጉ ሲላችሁ አይሆንም በማለት መከልከል መቻል አለባችሁ ማለት ነው። አይሆፕ የዛሬ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ዘላለም እባላለሁ። በእነዚህና በተመሳሳይ አይነት ጉዳዮች ላይ ቪዲዮዎችን እየሰራሁ እገኛለሁ። ቪዲዮዎች በተደጋጋሚ እንዲደርሳችሁ የምትፈልጉ ከሆነ ፕሊዝ ቤቱን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ሌሎች እንድትስ ደግሞ ሼር በማድረግ ተባበሩ። በሌላ ቪዲዮ እስክንገናኝ የዛሬ ቪዲዮ ይመስል ነበረ።